ዛሬ በዕለተ ሮብ የተሰሙ አጫጭር ስፖርታዊ መረጃዎችን ላስቃኛችሁ ወደ እናንተ መጥቻለሁኝ ማለት ነው። የኢትዮጵያ ብሔራዊ ቡድን በትናንትናው ዕለት ከሴራሊዮን ጋር ያደረገው ጨዋታ እንግዲህ በሴራሊዮን 2-0 አሸናፊነት ተጠናቋል ማለት ነው። የኢትዮጵያ ብሔራዊ ቡድንን ለዓለም ዋንጫ የሚያደርገው ጉዞ እንግዲህ ለዓለም ዋንጫ ማጣሪያ የሚያደርገው ጉዞ እዚህ ጋር ያበቃል ማለት ነው። የኢትዮጵያ ብሔራዊ ቡድን ከኢጂፕት ጋር ባደረገው ጨዋታ 2-0 እንደተሸነፈ ይታወሳል ማለት ነው። ሆኖም ግን በትናንትናው ዕለት ያደረገው ጨዋታ እንደዚሁ በተመሳሳይ ውጤት 2-0 በሆነ ውጤት ተሸንፎ እንግዲህ ከውድድሩ ተሰናብቷል አሊያም ደግሞ ከማጣሪያው ወድቋል ማለት ነው። የኢትዮጵያ ብሔራዊ ቡድን ምንም ግብ ሳያስቆጥር ወደ ሀገሩ ተመልሷል ማለት ይቻላል ማለት ነው። ከዛ በተጨማሪ እንደዚሁ የኖርዌይ ብሔራዊ ቡድንና ሞልዶቫ ያደረጉት ጨዋታም እንደዚሁ አስገራሚ ጨዋታ ነበረ። በዚህ ጨዋታም እንግዲህ 12 ግቦች ተቆጥረዋል ማለት ነው። 11 ግብ ያስቆጠረችው ደግሞ ኖርዌይ ስትሆን አንዱን ግብ ደግሞ ሞልዶቫዎች ናቸው ማለት ነው። ከዛም ደግሞ የማንቸስተር ሲቲ የፊት መስመር ተጫዋች የሆነው እንግዲህ ኤርሊንግ ብሮት ሃላንድ እንግዲህ በጨዋታው 5 ግቦችን በማስቆጠር እንግዲህ የጨዋታው ኮከብ ነበረ ማለት ነው። ማርቲን ኦዴጋርድ ለግብ የሚሆኑ 2 ኳሶችን አመቻችቶ አቀብሎ አንድ ግብ አስቆጥሮ እንግዲህ እሱም በጨዋታው ምርጥ እንቅስቃሴውን አድርጎ ተመልሷል ማለት ነው። እንግዲህ ከዛ በተጨማሪ አርሰናልን የተመለከቱ መረጃን ሳስቃኛችሁ የአርሰናሉ የተከላካይ ስፍራ ተጫዋች የሆነው እንግዲህ ሪካርዶ ካላፊዮሪ የወራ ነሐሴ የአርሰናል የወሩ ምርጥ ተጫዋች በመባል ተሸልሟል ማለት ነው። በማንቸስተር ዩናይትድ ቤትም እንደዚሁ አዲሱ ፈራሚ ብሪያን ምቤሞም የወራ ነሐሴ ምርጥ ተጫዋች በመሆን የማንቸስተር ዩናይትድ አሸናፊ ሆነዋል ማለት ነው። የወራ ነሐሴ ምርጥ ተጫዋች ሽልማቱንም ከማንቸስተር ዩናይትዶች ተቀብሏል ማለት ነው። ብሪያን ምቤሞ ቸልሲን የተመለከቱ መረጃዎችን ሳስቃኛችሁ ሊያም ዴላፕ እንግዲህ ለ10 ሳምንታት ከሜዳ እንደሚርቅ በትላንትናው ዕለት ተረጋግጧል ማለት ነው። አሊያም ለ10 ወራት ወር ደግሞ ለ8 ሳምንታት ከሜዳ እንደሚርቅ በትላንትናው ዕለት ተረጋግጧል ማለት ነው። ሊያም ዴላፕ ባስተናገደው ጉዳት እንግዲህ ቀዶ ጥገና አድርጎ ለ10 ሳምንታት ከሜዳ እንደሚርቅ ተረጋግጧል። የማንቸስተር ሲቲው ኦማር ማርሙሽም እንደዚሁ በትላንትናው ዕለት ኢጂፕት ባደረገችው ጨዋታ ላይ ጉዳት አስተናግዶ ጉልበቱ ላይ ጉዳት አስተናግዶ ከሜዳ እንደወጣ ይታወሳል ማለት ነው። ማንቸስተር ሲቲ ከማንቸስተር ዩናይትድ ለሚያደርጉት ጨዋታ እሱም ላይ ደርስ ይችላል የሚሉ መረጃዎችም እንደዚሁ በስፋት እየወጡ ይገኛሉ በአሁኑ ሰዓት ማለት ነው። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱ መጫናችሁን እንዳትረሱ። ይመቻችሁ። ገና ሳቬ ጉዳይ